ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ርዕስ ምናልባት የብዙዎቻችን ህይወት የሚቀየር ነው። እስቲ ራሳችሁን ጠይቁ። ያለ ምክንያት ይደክማችኋል? ማታ ማታ ተኝታችሁ ያልባችኋል? ወይም ስሜታችሁ ይለዋወጣል? ብዙዎቻችን እነዚህ ስሜቶች የኑሮ ውድነት ነው ወይም እድሜ ነው ብለን እናልፋቸዋለን፣ ግን እውነታው ሌላ ሊሆን ይችላል። ዛሬ የምናየው ስለ ቫይታሚን ዲ ነው። ይህ ቫይታሚን በሰውነታችን ውስጥ ከ200 በላይ በሽታዎችን የመከላከል አቅም እንዳለው ያውቃሉ? ነገር ግን እጥረቱ ሲከሰት ሰውነታችን የሚሰጠን አስደንጋጭ ምልክቶች አሉ። ዛሬ በተለይ እርስዎ ላይ ሊኖሩ የሚችሉ 8 ዋና ዋና ምልክቶችን እናያለን። በቅድሚያ ቫይታሚን ዲ ምንድን ነው? ብዙ ሰዎች እንደ ቫይታሚን ብቻ ያዩታል። ነገር ግን በሳይንስ ሲታይ እንደ ፕሮ ሆርሞን ነው የሚያገለግለው። በሰውነታችን ውስጥ ያሉት እያንዳንዱ ሴሎች የቫይታሚን ዲ መቀበያ ወይም ሪሴፕተር አላቸው። ይህ ማለት እጥረቱ ሲኖር መላው ሰውነታችን ይታወቃል ማለት ነው። በተለይ እኛ ጥቁር ህዝቦች ቆዳችን ውስጥ ያለው ሚላኒን የፀሐይ ብርሃንን በቀላሉ ወደ ቫይታሚን ዲ እንዳንቀይር ስለሚያደርገን ለዚህ እጥረት የመጋለጥ እድላችን ሰፊ ነው። ፀሐይን በደንብ እያገኘን ወይም እየሞቅንም ቢሆንም እንኳን ማለት ነው። የመጀመሪያውና በጣም የተለመደው ምልክት በተለይ በህፃናትና በአዋቂዎች ላይ የራስ ማላብ ነው። የአየር ሁኔታው ቀዝቃዛ ሆኖ ሳለ ወይም ብዙ እንቅስቃሴ ሳታደርጉ እንኳን ማታ ማታ ጭንቅላታችሁ ብቻ ያልባችኋል? ይህ ቫይታሚን ዲ እጥረት ዋናው ምልክት ነው። ሰውነታችን የሙቀት መቆጣጠሪያ ስርዓቱ ሲዛባ የሚፈጠር ነው። ሁለተኛው ምልክት የጡንቻ ጥንካሬ መቀነስ ነው። እቃ ለማንሳት መቸገር፣ ደረጃ ለመውጣት መድከም ወይም ዝም ብሎ የሰውነት መዛል ይሰማቸዋል። ቫይታሚን ዲ ለሰውነታችን ስራ ወሳኝ ነው። እጥረቱ ሲኖር ጡንቻዎቻችን ይደክማሉ። ሶስተኛው ጠዋት ስትነሱ ሰውነታችሁ ድርቅ ይልባቸዋል። ወገብ፣ ጀርባና የመገጣጠሚያዎቻችን ያማቸዋል። ይህ ስቲፍነስ ወይም የሰውነት መገተር የቫይታሚን ዲ እጥረት ውጤት ሊሆን ይችላል። ቫይታሚን ዲ ካልሲየም ወደ አጥንት ለማስገባት ይረዳል። እሱ ከሌለ ግን አጥንታችን ይጎዳል። አራተኛው እና ብዙ ሰዎች የሚያማርረው ጉዳይ ድካም ነው። በቂ እንቅልፍ ተኝታችሁን ጠዋት ስትነሱ ድካም ይሰማችኋል። ቀኑን ሙሉ የመፍሰስ ስሜት አለ። ይህ ዝም ብሎ ድካም አይደለም፣ ሰውነታችሁ ኃይል ማመንጨት ተስኖታል ማለት ነው። አራተኛው ምልክት ከአእምሮ ጤና ጋር ይገናኛል። ያለ ምክንያት ድንገት ልባችሁ ይመታል፣ ፍርሃት ይላችኋል፣ ፓኒክ አታክ እንደሚባሉ ያጋጥማችኋል። ቫይታሚን ዲ የአእምሮን መረጋጋት የሚቆጣጠሩ ሆርሞኖች እንደ ሴሮቶኒን ለማምረት ይረዳል። እጥረቱ ሲኖር ጭንቀቱ ይጋነናል። ስድስተኛው የስሜት መለዋወጥ ነው። አሁን ደህና ሆናችሁ ከደቂቃዎች በኋላ ትበሳጫላችሁ ወይም ድብርት ይሰማችኋል። ይህ ሙድ ስዊንግ የቫይታሚን ዲ እጥረት ምልክት ነው። በተለይ ፀሐይ በማይወጣባቸው ሀገራት የሚኖሩ ሰዎች በድብርት የሚጠቁት በዚህ ምክንያት ነው። ይህ ሰባተኛው ነጥብ በጣም ይገርማል። ስራ ለመጀመር ትቸገራላችሁ፣ ነገሮችን ነገ እያላችሁ ታዘገያላችሁ። ፕሮክራስቲኔሽን እንዲሁም ምንም ነገር ብታደርጉ እርካታ አይሰማችሁም። ይህ ከአእምሮ ጉልበት ማነስ ጋር ይያያዛል። ቫይታሚን ዲ ለአእምሮ ንቃት ወሳኝ ስለሆነ እጥረቱ ሲኖር ውሳኔ የመወሰን አቅማችን ይዳከማል። 8ኛ ጭንቅላታችሁ እንደተወጣጠረ ወይም እንዳበጠ ይሰማችኋል። ነገሮችን የማስታወስ ወይም የመረዳት ፍጥነት መቀነስ ስሎ ዳውን ቲንግስ ይታይባችኋል። ይህ ብሬን ፎግ ይባላል። አእምሮችን ጥርት ብሎ ማሰብ ሲያቅተው የሚፈጠር ነው። መፍትሄዎች። እሺ፣ እነዚህ ምልክቶች ካሉባችሁ መፍትሄው ምንድን ነው? አትጨነቁ። መፍትሄው ቀላል ነው። አንደኛ ፀሐይ ብርሃን ነው። ዋናው መፍትሄ ፀሐይ ነው። በቀን 15 እስከ 20 ደቂቃ የጠዋት ፀሐይ ከጠዋቱ 4 ሰዓት በፊት ወይም ከቀኑ 10 ሰዓት በኋላ ሰውነታችን ማጋለጥ፣ በተለይ እጆችና እግሮች መጋለጥ አለባቸው። ጥቁር ቆዳ ያለን ሰዎች ትንሽ ረዘም ላለ ጊዜ መቆየት ሊያስፈልገን ይችላል። ሁለተኛው ምግብ ነው። በቫይታሚን ዲ የበለጸጉ ምግቦችን ማዘውተር፣ እነርሱ የአሳ ዘይት፣ ሳልመን እና ሳርዲን የመሳሰሉ አሳዎች፣ የእንቁላል አስኳል፣ በቫይታሚን ዲ የበለጸጉ ወተቶች እና እርጎ። ሶስተኛ በምግብና በፀሐይ ማግኘት ካልተቻለ፣ ማሻሻል ካልተቻለ ማለት ነው፣ ወይም እጥረቱ በጣም ከፍተኛ ከሆነ ሐኪም በማማከር የቫይታሚን ዲ3 እና ከሱ ጋር አብሮ የሚሄድ የቫይታሚን ኬቱ ግብሎችን መውሰድ ተገቢ ነው። ኬቱ ካልሲየሙን ወደ አጥንት እንዲሄድ ሲያደርግ፣ ቫይታሚን ዲ3 ደግሞ መጠኑን ይጨምራል። አራተኛ ማግኒዥየም ነው። አትርሱ፣ ቫይታሚን ዲ በሰውነታችን ውስጥ እንዲሰራ ማግኒዥየም ያስፈልጋል። ስለዚህ አቮካዶ፣ ዱባ ፍሬ እና
የአልመንድ ለውዝ መመገብ ቫይታሚን ዲ በደንብ እንዲሰራ ያደርጋል። ወደ ተመልካቾቻችን ጤናችን በእጃችን ነው። የጠቀስኳቸው ምልክቶች ከታዩባችሁ ቸል አትበሉ። ዛሬውኑ ፀሐይ በሙቅ ጀምሩ። አመጋገባችሁን አስተካክሉ። ለውጥን በአጭር ጊዜ ታዩታላችሁ። ድካሙ ይጠፋል፣ ስሜታችሁ ይረጋጋል፣ አቅማችሁ ይመለሳል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመድ ሼር በማድረግ የጤና አምባሳደር ይሁኑ። ላይክ በማድረግ ቤተሰብ ይሁኑ። እንዲሁም ሰብስክራይብ በማድረግ አበረታቱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። በደስታ መልሳለሁ።